ለኔ ብቻ እንድታወሪ ነው ማደርግሽ። አራት አስቀኝ የሆነ ስማችሁ ቀይራችሁ መጣችሁ። አዎ ፊንገር ሾ አንቺ በገባሽበት ቀን እየገባው ነው እንትምልሽ ምንም አታመጭ። ለዘር ስለ ዘር ደግሞ ላወራሽው ማለት ነው አስረግጬ የምነግርሽ እውነተኛ አንቺ ለዘርሽ ተቆርቋሪ ምናምን ኮሽ እስኪ ዳልቻን ወተሽ ጂጂን እንደምትናገሪው ጂጂ የምትናገሪው የአማራን ህዝብ እኛ ጂጂን እንደኔ ረገጣት የለም ሁላችሁም ታውቃላችሁ። እራሷም እንደ ቤታ የሰደበኝ የለም ነው የምትለው። አማራን ለምን ነካሽ ብዬ ነው ስረግጣት የነበረው። ስለዚህ ጂጂን እንደምትናገሪው ዳልቻን ተናገሪ። እኔ ሁለቱንም ነው ያርበደብርኳቸው፣ ሁለቱንም ነው የተናገርኩት። ዳልቻንም እስኪ ተናገሪው። የእውነት አንቺ ለአማራ ህዝብ የተቆርቆረ ስሜታዊ ከሆንሽ ዳልቻ ሁሉ ነገር ሲናገር ዳልቻ ካልነኩት አይነካም በጣም ነው የምወደው እያልሽ ከሱ ጋር ምሳ ቀርበሽ እንጀራ ቆርሰሽ እየበላሽ በዚህ በኩል ደግሞ ለአማራ አዛኝ ቲያትር አልተዋትም እንዴ? እናንተ አትከታተሉ እንዴ? ሶሻል ሚዲያ ላይ ቲክቶክ ላይ አታዩም እንዴ? የምታደርገውን ነገር ቁጭ ብላ አይደል እንዴ በአሽሙር የምትናገረው? ቁጭ ብላ ትቻት ሰዎች በቃ አትደራረሱ ብለው በውስጥ ተነጋግረን ጨርሻት እኮ ነው ወጣ በአሽሙር የምታወራው። ቪዲዮ ፖስት ታብኛለች። ካደረኩም ደግ አደረኩ ነው የምልሽ። ላይቭ ላይ እኮ ስትቆፍር የነበረውን ነገር እኮ ነው የተፖሰተው። እኔ ቤታም ካደረኩኝ ለአንቺ ማሳመኛ አልሰጥሽም። ደግ አደረኩ ነው የምልሽ። አንቺ ሰው እንዲያዝንልሽ የምትፈልጊው በልጅሽ ነው የምትጠቀሚው። ልጆቼን የሚነኩ ልጆቼን ምናምን እያልሽ ነው። አንቺ የሮማንን ልጅ አልሰደብሽም እንዲ አላንቋሸሽክም? ለምን 21 ዓመት አይደለም 40 ዓመት ብትሆን ለሮማን ልጇ ናት፣ ልጇ ናት። ፊንገር ሾ ልጇ ናት። አንቺ ልጅ ባትናገሪ የልጆችን እናትና አባት እየተናገርሽ ልጆችን ያለ አባት እያስቀረሽ ነው ያለሽ። የስንቱን አርቲስት ቤት በትነሽ ህፃናት ለብቻቸውን የቀሩትኝ። ጭራሽ ደግሞ ብላ ምን አለች? እኔ የልጇን እንግዲህ ታያችሁ፣ እኔ የልጇን ፎቶ አምጦ ብዬ ስጠይቅ ምን ያደርግልኛል? እኔ ከአንቺ ጋር እንጂ የተጣላሁት ከልጅሽ ጋር አይደለም። አንቺ ግን ምንድነው ያበሻን ጭንቅላት በልተሽዋል። ልጇን በቃ ልጄ ምን ታርግ? ልጄን ፎቶ እስኪ በመረጃ አሳይ። እኔ እችን ሁሉ የምናገራትን መረጃ አምጪ ካላችሁኝ እማምላክን አሳያለሁ። ከነ መረጃ ያሳያል፣ ከነ መረጃዬ ማለት ነው። ኦኬ እንትን የለውም ከነ መረጃ ያሳያችኋለሁ። ተግባ ለምን ጋንም አትገባም? ከነ መረጃዬ ነው ማሳያችሁ ማለት ነው። እንዳለ ቁጭ እንዴ ምን አለች ደግሞ ስለነ ኪዱም ላወራሹ ደግሞ ልናገር ማለት ነው። አንቺ እዚህ ጋር ጓደኞችሽ ኪዱ ባይዘው ምነግርሽ ነገር ቴሌግራም ላይ እዚህ ማሳየት ቢቻል ኖሮ አሳያለሁ። እንትን ላይ መፖሰት ይችላል፣ ቲክቶክ ስቶሪ ላይ መፖሰት ይችላል። ኪዱ የሆነ ነገር ሲፈጠር ማለት ነው መታ አክበራ በቴሌግራም መታ የምትጽፈው እሷ ናት ስነግርሽ ማለት ነው። ለውን ኦኬ ምቀኛውን ኦኬ ችግር የለውም። እሷም የኔ ምቀኛ ናት። እሷ እንደፈለገች ሰውን ስትሳደብ አርቲስቱን ምን ሁሉን ስትሳደብ ምቀኛ አይደለችም። እኔ ቤታ ደግሞ ጀግና የጀግና ልጅ ሳር በደብዳት ደግሞ መተት አለቅሳለክ። በእርግጠኝነት እንዳንተ አይነቱ የሚገረደው የሆነ ነገር ተደርገ ነው። ቆፍጠን ብለህ ለራስህ ቁም። ሰው ራስ ሲናገርክ አትርበድበድ። እግዚአብሔርን ጋይስ በጣም ነው የገረመችኝ። እነ ኪዱን ዛሬ ጠይቂያታለሁኝ። ባይዘዌ እኔና ኪዱ ጓደኛሞች አይደለንም፣ ምንም እንትን የለንም። የሆነ ነገር ግን ሲመጣ መጣ በቴሌግራም እንትን ትላለች። እኔ መልስ ካለኝ እመልሳለሁ። በጭራሽ ነው ያለችው። ላይቭ ላይ እናገራለሁ ነው ያለችው። ጭራሽ እኔ እሷ ጋር ሄጄ ስላንቺ ጭራሽ አውርቼላት አላውቅም ነው ያለችው። ጭራሽ እሷ ተጠራ የለ እንዴ ሰውን ስም 80 ጊዜ እንዴ ሰው ስም ስትጠራ የምትውለው ለዩቲዩብ ላይ ስትጠራ አይደል እንዴ ሰው ስም የምትውለው። ስለዛ ጠይቂያታለሁ። ሄደሽ በጭራሽ ላይቭ ላይ ገብቼ ሙሉ ልካልኛለች። ኢቭን ኢንስታግራም ላይ ራሱ ፎሎ አታደርጋትም። እሺ አንቺ በውጪ ማውራትሽ ነው አይደለ? አይጂ ላይ ራሱ ፎሎ አታደርጋትም። ኪዱ ሊያንሾ ስሟን ጠርቼ ነው እንደው የምናገረው። እሷ ቤታ እያለች ስሜን ትጠራ የለ እንዴ? እስኪ ምን አባታ ታመጣለች እዚህ? አይ እኔ ገርሞኝ ነው በእውነት ጋይስ፣ በጣም ገረመች። የምትሄድበት ርቀት ማለት ነው። እንትናን ለመምሰል አንገትሽን አስቆርጠሽ፣ እንትናን ለመምሰል እንትንሽን እንትን ብለሽ ነው። እኔ ማንንም የመምሰል እንትን ፍላጎት የለኝም። አንቺ እኔን አክት ነው የምታሳየው። እኔ ስቀልድ አለ አይደለ ጋይስ አለ አይደለ? እሺ እንትና ምናምን ምለው የኔ ሙድ ነው እንዳለ ቀልብ አድርገሽ ወሰርሽው። የኔ ሙድ ነው ጋይስ እንዳለ ቀልባ የወሰደችው። ካያችኋት እንደዚህ ምለውን እንዳለ የወሰርሽው አንቺ ነሽ፣ ኮፒ ያደረግሽው። ቢያንስ እኔ ለልጅሽ የውለቅ እንዳይፐር ችዬሻለሁ። አመስግኝ። እኔ ናቅሽኝ ቤታ መጥቼ ጊፍት ስሰጥሽ የነበረው እኔ ቤታ ነኝ። አንድ አበባ ሰጥተሽ አታቂ።
እኔ ነበርኩ ቤታ ለልጅሽ ምንም ቢሆን የሁለት ቀን ዳይፐርሽን ይሆድሽን ችያለሁ። ልከበር ነው የሚገባው። እኔ ቲክቶክ ላይ የሰጠሁት ጊፍትና እርዳታ ያንቺን የቤት ህይወት ይቀይርልሻል። አስረግጬ ነው የምነግርሽ። አስረግጬ ነው። እኔ ለሰው ለእይታ የምኖር ሰው አይደለም። አንቺ ለእይታ የምኖሪው እየተበደርሽ እቃ የምትገዢ አንቺ ብቻኛ ሰው አንቺ ነሽ። ለራስሽ አትኖሪ። የምትኖሪው ለህዝብ ነው፣ ለማሳየት ፉክክር። ለራስሽ ኑሪ። ኑሮሽን ለራስሽ ኑሪ። ለራስሽ ኑሮ። እኔ ስለበላሽ ምናምን እማምላክ እንደምቀና አይደለም። አንቺ ወድሽ ውስጥ ነው የሚገባው። እኔ ምን አገባኝ? ሽንት ቤቱ ቁፋሮ የሚበዛው ያንቺ ሽንት ቤት እንጂ የኔ ቤት አይደለም እንዴ? ያንቺ ሽንት ቤት ነው ሲቆፈር የሚውለው። ያንቺ ሽንት ቤት ነው በየቀኑ እያስቆፈርሽ ስታስመጥጭ የምትዩ። እኔ ቤት አይደለም። ምን አገባኝ ስለበላሽ? ስለደረሽብኝ ነው የምናገርሽ። አሽሙር ነው የምትናገረው። ጋይስ ለምን አትገጥመኝም? ፕሊስ ንገሯት። ኩሽ ኩሽ በሏት። ኩሽ ኩሽ ሰፈር በሏት። ኩሽ ኩሽ ቁጭራ ሰፈር ቁጭራ ሰፈር በሏት። በአሽሙር አትናገሪ። እኔ አስተዳደጌ ልኬን ነው ማሳሽ። እኔ ማርያምን አሽሙር አልወድም። አንዴ አሽሙር ልናገር ብል የሴትዮዋን የዋናዋን ሴትዮ ስም ጠርቼ ቁጭ አልኩኝ። ባለፈው ስለሆነ አሽሙር እያወራው እንትና ብዬ ስሟን አልችልም። እኔ ቁጭራ ሰፈር አላደኩም። አንቺ እኮ ቁጭራ ሰፈር እንዳደግሽ ያወቅኩት እኮ በአጃክስ የውስጥ እንትኔን አጥብ ያለው ስትይ ነው። እኔ ተስፋ የቆረጥኩት ቡታንተዋን በአጃክስ አጥብ ያለው ስትል ተስፋ ቆረጥኩ። በምድር ላይ ታይቶ የማይታወቅ ሰው እንዲያዝን በሷ ቤት እኮ ሰው እንዲያዝንላት እኮ ነው። ወይኔ ከድህነት አልፋ እዚህ ደረጃ ደርሳ እንዲልላ ቡታንታይ በአጃክስ አጠብኩ። ብቸኛ ሰው አንቺ ነሽ እንደዚህ ያደረግሽው። እግዚአብሔር እንደው ያሳያችሁ። እናቴ ትምጥር ያታስቁኝ። እኔ አሁን ሲሪየስ ሆኜ ነው የሚሄድበት። በደንብ ቅጥቅጥ አድርጌ ከዛ በኋላ ነው ማላግጠው። ይላችሁ በሰው ህይወት የሚቀናው ሰው እሱ አሁን ዩቲዩብ ቢጠፋ 0 ናት። ቱሽ ያ ጋይስ ዩቲዩብ ይሄ ቢዘጋ 0 ናት። ራቁቷን 0 ናት። እንደማንኛውም ኢትዮጵያዊ ይሄ ዩቲዩብ ባይኖር ኖሮ እንደማንኛውም ኢትዮጵያዊ ሰው ድሃ እንደተባሉት እየፎከትሽ ትኖሪ ነበር። እንደማንኛውም ሰው እየፎከትሽ ትኖሪ ነበር። በዘመንሽ ያላየሽውን ስላሽ ሂጂና ድሬዳዋ እስኪ ስለኔ ቤተሰብ ጠይቂ። ማርያምን ሂጂና ስለ ቤተሰቦቼ ጠይቂ። ሂጂና የቤተሰቦቼን ቤቲ አራኔ ማይስም ጠራው እንዴ ጋይስ። ስሟ እኮ ፊንገር ሾው ይዘጋል እንዴ? ፊንገር ሾው ስላልኩኝ ይዘጋል እንዴ ጋይስ? አረ ነገሩኝ። አይዘጋም አላላችሁም እንዴ? ፊንገር ሾው ይዘጋል እንዴ? ፊንገር ሾው ይዘጋል ጋይስ? አይዘጋም አላላችሁም እንዴ? አይ ኖ ዛሬማ ቴቴ ላይ አልሄድበትም ጋይስ። ምን አለ መሰላችሁ? ቅድም ኮመንቱ ላይ ሄጄ ቴቴ ጋር አረ በመድኃኒዓለም ዛሬ አልሰደብከኝም ረስተኸኛል፣ ስደበኝ አልኩትኝ። ፕሊዝ ስደበኝ ለዋለሁ። እንቁልልጭ አለኝ። ስሙ እንቁልልጭ አለኝ። አልሰድብሽም ዛሬ እኔ ስፈልግ ነው የምሰድብሽ ብሎኛል። እና እሱ በየቀኑ ስለሚጠራ ፍቅር ይዞታል ከኔ ኦኬ እረዳዋለሁ። ወይ ያልጨረሰው ፍቅር አለ እንደፈለገ ይሁን። እኔ እና እሷ ሴት ነን፣ እስከ መጨረሻው ድረስ እንዋቀጣለን ማለት ነው። እንዋቀጣለን። የእሷ ማለት ነው ሴቶችን የምታበረታታ ቢሆን ሴቶችን የምታደንቅ ቢሆን ሰላም ተስፋዬን በዛ ልክ አትጠላት። በዛ ልክ ሰላም ተስፋዬን አትጠላት። ቅናት ምቀኝነት ስላለባት ነው ሰላም ተስፋዬን አላስቆም ያለቻት እሷ ናት። እኔ ሰላም ተስፋዬ በዘርም በምንም አንገናኝም፣ ግን በዚህን ያህል ልክ ሰላም ተስፋዬ ላይ ጥላቻ የምታሳድረው እሷ ናት፣ ማንም አይደለም። ቁጭ ብላ እግዚአብሔርን ሰላም ተስፋዬን አሁን አላስቆም ነው የምትላት። አላስቆም ሴቶቹን ሁሉ ቆንጆ ሴት ካየች ተሰርቶ ነው እንትም ዛሬ ሰላም ተስፋዬን ሳይቀር እኮ ነው። ሰላም ተስፋዬን ሳይቀርስ እንግዲህ እኛ ሰላም ተስፋዬን ከልጅነታችን ፊልም ላይ አታለው ሰውነቷ እኔ አሪፍ ነው። እሷን ሁሉ ሳይቀር ሰላም ተስፋዬ ውሃ ቦታ ላይ የሆነ ቦታ ተነስታ ነበር። ሰውነቷን ግን አይታችኋል? የሆነ ነገር ግን ተነቃቅቷል። ሁሉንም ለምን ስለምታግበሰብሺ አምላኬ፣ ለምን ስለምትጠቀጥቂ ሆድጋሽ እስኪገለበጥ ስለምትበይ ለዛ ሰውን ሁሉ አርቲስቱን ሁሉ ቆርጠሽ ጨረሻቸው። እንዴ ያልተቆረጠ አርቲስት የለም። ሁሉን አሽመድምድ ቆርጣ እንዴ ደሞ የቴዲ አፍሮ ሚስት እኔ ልናገራት አልችልም። አሁን አብረውሽ ሊያሽቃብጡ የሚሉትን ሰዎች እኮ ነው በኦርደር ፎቶ። ይሄው እግዚአብሔር ምስክሬ ነው የምላችሁ፣ በኦርደር እኔ ከአማው ነው የምለው።
እኔ ካማው በኋላ ራሱ ሼም ስለሚይዘኝ ለሰዎቹ ሄጄ ዲቦራን አይታችኋላ ሳንግባባ አምቻት ሼም ይዞኝ አምቼሻለሁ ዲቦዬ አላቅሽም ይቅርበኝ ብዬ ይቅርታ ጠይቄ የሚሄድ ሰው ነኝ። አንቺ እኮ ሽምድምድ አድርገሽ አምተሽ እኮ እንዳላማሽ አፍሽን ጥርግርግ አድርገሽ እኮ አብረሽ የምትይ ነሽ። ያ እኔ ቤት አይደለም፣ ያ የኔ ማንነት አይደለም፣ የኔ ማንነት አይደለም። ደግሞ አንቺን አስታርቆ ይልል ምን ነው የምትል እናንተ ደግሞ ስማችሁን ለምንድን ነው የቀየራችሁት? ፊንገር ሾ እያላችሁ ጌታ ሆይ ድረስ ለበዓል ላይቭ ገብታ ነበር አለውልሽ አንቺ ፈታቤ ብላ ደጋግማ ስትጽፍ አይታው ንቃው አለፈች። ከዛ በኋላ ጠመደቻት። ኦ ለዛ ነው እንዴ ጠመደቻት? እኔ እግዚአብሔርን የሰላም ተስፋዬ ይለይብኛል። በቃ ሁሌ ቁጭ ብዬ ሳየው ለምንድን ነው በዚህ ልክ የምትጠላት? እኔ አንድ ጊዜ ሰላም ተስፋዬን ያው በዛ በተፋፋመ የዛሬ 2 ዓመት ጦርነት በተፋፋመ ጊዜ ፖለቲካ አለ አይደለ? ፖለቲካ ነው የሆነ ቪዲዮ ለቀቁባት። ከዛ ሁላችንም መናገር ያለብን ተናገርን። ከዛ ቪዲዮን ሳየው የቆየ ቪዲዮ ነው። አም ሶሪ ላይክ የቆየ ቪዲዮ ነው ምናምን በዛ አላሰብኩም ብዬ በቃ አንድ ቀን ነው እኔ ራሱ የተናገርኩት ቪዲዮ ሰርቼ እሱንም ደግሞ በፔጇ ላይ ሰላም ተስፋዬ ወጣ በፔጇ ላይ ስቶሪዋ ላይ ስትናገር አይኔ ነኝ ስተተኛ ብዬ አለቃለቅ የሰው እሷ ቢሆን ቢያንስ ቤት ገዝታለች ለእናቷ ጥሩ ነገር አድርጋለች ብላ እንደማመስገን ሁሌ ስለሷ እንዲወራ ነው የምትፈልገው። ተለውጠሽ እንዲኑሩ ለውጠሽ አይደለም ቆፍረሽ ነው ቆፍረሽ። እዛ ውስጥ አሁን ስንት መጥረቢያና ስንት አካፋ ተረስቷል። ቆፍረሽ ቆፋፍረሽ ሸንቁረሽ ሸነቋቁረሽ ያመጣሽው ገንዘብ ነው። ሆድ ያባውን ብቅል ያወጣዋለሁ። አንዴ ስትቀምሺ ባህሪሽ ግንፍል ብሎ ወጣብሽ። ባህሪሽን ነው ያሳየሽው። ሌላ ምንድነው? መጠጥ ሰው ሲጠጣ እኮ ባህሪውን ነው የሚያሳየው። እኔ አሁን መጠጥ ስጠጣ አይታችሁኛል። ላይቭ ላይ ለበዓል ብዬ ለበዓሉ ድምቀት ብዬ ጎንጨት ብዬ አይታችሁኛል። ከነሞ ጋር ስንጫወት ከት ብዬ ነው የምስቀው፣ ወይ ደግሞ አለቅሳለሁ። ድብን ብዬ አለቅሳለሁ፣ ወይ ከት ብዬ ነው የምስቀው እግዚአብሔርን